የላቭ ሪሰርጀንስ ወዳጆች እንደምን አላችሁ? ፍቅር በሰው ህይወት ውስጥ እንደገና እንዲነሳ እንደገና እንዲያብብ እንዲታደስ በቤተ ክርስቲያን ውስጥ በማህበረሰባችን ውስጥ ደግሞም በቤተሰቡና በግለሰቡም ውስጥ ሳይቀር የሰው የፍቅር ህይወት ሊታደስ ይገባል። የተለያየ ስብራት ውስጥ ያለ ሊፈወስ ሊጠገን ይገባል። ዛሬ የምንመለከተው ሀሳብ ፍቅር በቤተሰብ ውስጥ ላቭ ኢን ፋሚሊ፣ ፍቅር በትዳር ውስጥ የሚለውን ባለፈው ጊዜ አይተናል። እንግዲህ አሁን እንድንመለስ እየሰራው ያለሁትኝ በፕሮግራማችን ላይ ወደ ምንጩ፣ ወደ ፋውንዴሽኑ፣ ወደ ዲዛይኑ፣ ወደ እግዚአብሔር እንመለስ እያልኩ ነው ፕሮግራሞች እያደረግኩ ያለሁትኝ። ፋውንዴሽኑ ከተጣረሰ ወይም ፋውንዴሽኑ ከላላ፣ ፋውንዴሽኑ ጥሩ ካልሆነ፣ ቤት ጥሩ ባልሆነ ፋውንዴሽን ላይ ከተሰራ ለረጅም ጊዜ መቆየቱ አጠራጣሪ ነው የሚሆነው፣ ወይንም ደግሞ ለረጅም ጊዜ አይቆይም። የሆነ ጊዜ ላይ ወደ ሆነ ሳይድ ያዘማል ማለት ነው፣ ወደ ሆነ ቦታ ያጋድላል። ብዙ ጊዜ መሰረታቸው ጥሩ ያልሆነ ቤቶች እንደውም ኢቨን ትልልቅ ህንፃዎች የመናድ ነገር ሲገጥማቸው በሆነ ምክንያት እንመለከታለን ማለት ነው። ስለዚህ የግንኙነት ፋውንዴሽን እግዚአብሔር ነው። የሰው ህይወት ፋውንዴሽን የእግዚአብሔር ፍቅር ነው። ስለዚህ እግዚአብሔር ፍቅር ሁልጊዜ እንደ ዝናብ በእኛ ላይ ሊፈስ ይገባል። በቤተሰብ ላይ የእግዚአብሔር ፍቅር ሊፈስ ይገባል። በልጆች ላይ በወላጆች ላይ የእግዚአብሔር ፍቅር ያስፈልጋል። ስለዚህ ዋናው እግዚአብሔር ነው። መሰረቱ እግዚአብሔር ነው። ዋናው ለእግዚአብሔር ያለን ፍቅር ነው። እንደ ሰው ከእግዚአብሔር ጋር ያለን ግንኙነት ነው ማለት ነው። ስለዚህ ለእግዚአብሔር ያለን ግንኙነት ህይወታችን ላይ ጠንካራ ሲሆን ላሉን ግንኙነቶች ውጤታማነት ትልቁን ሮል ይጫወታል ማለት ነው። ስለዚህ በቤተሰብ ውስጥ ፍቅር ምንድን ነው የሚመስለው? በቤተሰብ ውስጥ ስርዓቱን የጠበቀ ነው ወይ የፍቅር ህይወት? ልጆች ቤተሰቦቻቸውን ይወዳሉ ወይ? ወላጆች ልጆቻቸውን ይወዳሉ ወይ? ባል ሚስቱን፣ ሚስት ባሏን ትወዳለች ወይ? ስለዚህ ፍቅር የቤተሰብ መሰረት ነው። የእግዚአብሔር የመጀመሪያ አገልግሎት ቤተሰብ ነው። እግዚአብሔር አምላክ የተመሰገነ ይሁን። የእግዚአብሔር የመጀመሪያ አገልግሎት ቤተሰብ ነው። በኤደን ገነት ውስጥ አዳምንና ሔዋንን ሲያገለግላቸው የነበረው ራሱ እግዚአብሔር ነው። እኛም የመጀመሪያ አገልግሎታችን ቤተሰብ ሊሆን ይገባል። ባለትዳሮች የሆንን ምናልባት በአገልግሎት ውስጥ ያለን አገልጋዮች፣ አገልጋይ ባሎች፣ አገልጋይ ሚስቶች የመጀመሪያ አገልግሎታችን ቤተሰባችን ሊሆን ይገባል። ልጆቻችን ሊሆን ይገባል። ትዳራችን ሊሆን ይገባል ማለት ነው። ለዛ ሲሆን አገልግሎታችን ራሱ ሪሊ ስትሮንግ እና ደግሞ ውጤታማ ሊሆን ይችላል። ዛሬ የፍቅር ህይወት በቤተሰብ ውስጥ ምን ይመስላል? ይህንን በግልጽ ልንነጋገር ይገባል። በብዙ ቤቶች ውስጥ በብዙ ቤተሰብ ውስጥ የፍቅር ህይወት የቀዘቀዘን የመነመነ ነው፣ የደበዘዘ ነው። ልክ በኩራዝ ያህል በቃ በጭልጭል ያለ ነው የሚመስለው። ስለዚህ የቤተሰብን የፍቅር ህይወት እንደገና ልናነሳ ይገባል፣ እንደገና ልንሰራ ይገባል። በጣም አሳሳቢ ነው በእውነት። ቤተክርስቲያን የምትሄደው ከቤተሰብ ነው። የቤተክርስቲያን ጅማሬ ቤተሰብ ነው። የማህበረሰብ ጅማሬ ቤተሰብ ነው። ማህበረሰብ ላይ ወይንም ደግሞ ቤተክርስቲያን ላይ ማህበረሰቡ ጠንካራ እንዲሆን ቤተሰብ ላይ ቤተክርስቲያን ልትሰራ ይገባል። ቤተሰብ ላይ አገልጋዮች ሊሰሩ ይገባል። ቤተሰቦችን ማሰልጠን ያስፈልጋል። ቤተሰቦችን መመገብ ያስፈልጋል ማለት ነው። ብዙ ጊዜ በቤተሰብ ውስጥ የቤተሰብ ፍቅር መቀሳቀስ አንደኛው እግዚአብሔር በቤተሰቡ ውስጥ አሁንም የሚገባውን ስፍራ ሳይዝ ሲቀር ነው ብዬ እኔ በዚህ ትኩረት ማድረግ እፈልጋለሁ። በቤተሰብ መካከል ጸሎት ከሌለ፣ በቤተሰብ መካከል አምልኮ ከሌለ፣ በቤተሰብ መካከል መንፈሳዊ ፕራክቲስ ከሌለ፣ መንፈሳዊ ዲስፕሊን ከሌለ በዛ ቤት ውስጥ ፍቅር የተዋጠ ነው የሚሆነው። ፍቅር የደበዘዘ ነው የሚሆነው። ስለዚህ አመፀኛ የሆኑ ልጆችን ወይንም ደግሞ ቤተሰባቸውን የማይወዱ ልጆችን እንዳናፈራ ለእግዚአብሔር የተገዙ፣ ለእግዚአብሔር የተንበረከኩ፣ ለእግዚአብሔር ስፍራ ቦታ ያላቸው፣ እግዚአብሔርን የሚያመልኩ፣ የሚወዱ፣ የሚጸልዩ፣ ከቃሉ ጋር የተጣበቁ እንዲሆኑ ልጆችን ማሰልጠን ያስፈልጋል። ቤተሰቦችም ደግሞ እንደዚሁ ማለት ነው። የቤተሰብን መሰዊያ፣ የቤተሰብን አምልኮ ሁልጊዜ እሳቱ እንዲነድ፣ ሁልጊዜ እያበበ እንዲሄድ ወይንም ደግሞ እየጠነከረ እንዲሄድ የቤተሰብ መሰዊያ መልካም እንዲሆን ወላጆች ልንሰራ ይገባል ማለት ነው። እና አንድ የማየው በተለይም ደግሞ እኔም ባለውበት በዚህ በአሜሪካን አገር ውስጥ ለብተኝነት፣ ቸልተኝነት ለመንፈሳዊ ነገር ማለት ነው። መንፈሳዊ ረሃብ፣ የመንፈሳዊ የቃሉ ረሃብ፣ የጸሎት ረሃብ፣ የአምልኮ ረሃብ፣ የህብረት ረሃብ አይታይም። ይሄ ስለሌለ ፍቅር በቤተሰብ ውስጥ እጅግ የደበዘዘ ነው፣ እጅግ በቃ የሆነ የመነመነ ነው ማለት ነው። ስለዚህ ቤተሰብ መካከል የእግዚአብሔር ፍቅር
እንዲነሳ ደግሞም የቤተሰቡን ፍቅር እንዲነሳና ጠንካራ የሆነ የቤተሰብ ፍቅር እንዲኖር ከእግዚአብሔር ጋር ጥሩ የሆነ ግንኙነት ልናዳብር ይገባል፣ ፕራክቲስ ልናደርግ ይገባል ማለት ነው። እግዚአብሔር ቃል ላይ ይህንን እናገኛለን። በተለይ ራእይ ምዕራፍ 3 ላይ ቁጥር 16 ላይ በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ ይለዋል። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። በራድም ትኩስም ስላልሆንክ እንዲሁ ለብ ብቻ ስላልክ ከአፌ ልተፋህ ነው ብሎ ያንን ቤተክርስቲያን ኢንከሬጅ ሲያደርግ እንመለከታለን ጌታ። እና ለብተኝነት ለእግዚአብሔር ራሱ የሚመች አይደለም። ለብተኝነት በመንፈሳዊ ህይወት ውስጥ እንደ ሳይለንስ ኪለር ነው። የሆነ መንፈሳዊ ነገር ስለማናውቅ አይደለም፣ የሆነ መንፈሳዊነት ስለሌለን አይደለም። ለረጅም ዓመት ጌታን ካገኘን ቆይተን ሊሆን ይችላል፣ ብዙ ዓመታትን አስቆጥረን ሊሆን ይችላል። ነገር ግን በስተመጨረሻ የሆነ መረዳታችን ያለን ለጌታ ነገር ያለን እሳት እየጠፋ እየቀዘቀዘ ይሄድና እንደዚህ አይነት ለብተኝነት ይታያል። ሁሉ ነገር የምንፈልገው ነገር አንዳንድ ጊዜ አለን፣ የሚያስፈልገን ነገር ሁሉ ሞልቶልናል። ነገር ግን ትኩረታችን ለጌታ ያለን ያ ፎከስ በሌላ ነገር ተይዟል፣ በሌላ ነገር ተወስዷል። በስራ ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ ሌላው ነገር በመሮጥ ሊሆን ይችላልና ይህንን ባላንስ ማድረግ አለብን። በቤተሰብ ውስጥ መንፈሳዊ ነገር ሊጠነክር እና እንደገና ሊያብብ እንደገና እሳቱ ሊነሳ ሊለኮስ ይገባል። ለቃሉ ያለን ረሃብ ሊመለስ ይገባል። ለጸሎት ያለን ረሃብ ሊመለስ ይገባል። አንዳንድ ቤት ውስጥ እንደው ጸሎት በቃ የሆነ ብርቅ ነው። ልክ በመሳፍንት ዘመን እንደምንመለከተው የእግዚአብሔር ቃል ብርቅ ነበረ ብሎ እንደሚናገረው በአንዳንድ ቤት ውስጥ ጸሎትን ብርቅ ነው። ጸሎት ከተደረገ ብዙ ዓመታት ሆነዋል። እንደ ቤተሰብ ማለት ነው። ህብረት እንደ አማራጭ ነው እንጂ እንደ ዋና ነገር አይደለም። ቤተ ክርስቲያን የሆነ ደስ ሲለን ጊዜ መርጠን እንሄዳለን ህብረት ለማድረግ እንጂ ቤተ ክርስቲያንም እንደ ዋና ነገር አይደለም። ጌታ እንደ ዋና ነገር ካልሆነ፣ የጌታ ነገር መንፈሳዊ ነገር እንደ ዋና ነገር ካልሆነ ፍቅር በቤታችን ውስጥ ትዝታ ነው የሚሆነው። ስለዚህ መንፈሳዊ ነገር በሆነ ጊዜ ነበረ እያለን የሆነ የትውስታና ወይንም የትዝታ ህይወት ነው የሚሆነው። ስለዚህ ይህንን ሁል ጊዜ እንደገና መቀስቀስ ያስፈልጋል፣ እንደገና ማንሳት ያስፈልጋል፣ ህብረቶችን እንደገና መጀመር ያስፈልጋል፣ መሰዊያን ማደስ ያስፈልጋል ማለት ነው። ትልቁ ክፍተት ነው ለብተኝነት። ሌላኛው ደግሞ ሃይማኖታዊ ኩራት ወይንም ደግሞ ኩፈሳ። የምንሄድበትን ቤተክርስቲያን የምንሄደው እንዲሁ በቃ የሆነ የቤተክርስቲያኒቷ ባጅ ነው ላያችን ላይ ያለው። እንደው በቃ አይደለም የገሌ ቤተክርስቲያን ነኝ የገሌ ቤተክርስቲያን ነኝ ለማለት ነው ቤተክርስቲያን የምንጠቀመው እንጂ በታማኝነት ደግሞም እዛ ቦታ ላይ ጌታን እንደምናገለግል ጌታን እንደምናመልክ በቃ በኪዳን እዛ ቦታ ላይ በቃ አቴንቲቭሊ ወይንም ደግሞ በቃ ትልቅ ትኩረት አድርገን አይደለም እዛ ቦታ ላይ የምንገኘው። እና ሃይማኖታዊ ላንጉጆችን እናውቃለን፣ አምልኮችን እናውቃለን፣ መዝሙሮችን እናውቃለን። ልባችን ግን በራድ ነው ወይንም ደግሞ ህይወታችን እንዲሁ ለብ ያለን ወይንም ደግሞ ከጌታ ነገር የራቀ ነው። ስለዚህ ወደ ጌታ ልንመለስ ይገባል። ወደ ጌታ ልንመለስ ይገባል። ጌታ ልንፈልግ ይገባል። ጌታ ልንከተል ይገባል። ያለኔ ምንም ልታደርጉ አትችሉም ብሎናል ኢየሱስ ክርስቶስ በዮሐንስ 15 ላይ። ስለዚህ ከእሱ ጋር በመጣበቅ እንደገና ህይወታችን እንደ ግለሰብ ሊያብብ ይገባል። ደግሞም እንደ ቤተሰብም እንደገና የጸሎት ህይወታችን የአምልኮ ህይወታችን እንደገና ሊጀመር ይገባል። እሳቱ ሊለኮስ ይገባል። መንፈሳዊ ሙቀትና መንፈሳዊ መነቃቃት ያስፈልጋል። ተሐድሶ ያስፈልጋል። እንደዛ ሲሆን ፍቅራችን ወደ ቀድሞ ሊመለስ ይችላል። የሳቅ ቤት የደስታ ቤት የነበሩ ቤቶች ወደ ሀዘን ቤት ወደ ጭጋጋማ ወደሆነ ቤትነት እየተቀየሩ ነው ያሉት። ስለዚህ ፈጥነን መሰዊያውን ልናስተካከል ይገባል። ይሄ የወላጆች ኃላፊነት ነው። መሰዊያውን ማደስ፣ የጸሎት የአምልኮ የእግዚአብሔር የቃለ እግዚአብሔር ጥናት እንደገና ሊነሱ እንደገና ሊጀምሩ ይገባል። ቤተሰብ ደግሞ ከፈዘዘ ልጆችም ይህንን ኃላፊነት ሊወጡት ይችላሉ። ልጆችም ቤተሰቦቻቸውን ወደ ጸሎት ሊመልሱ ይችላሉ። ወደ ቃለ እግዚአብሔር ጥናት፣ ወደ ቃለ እግዚአብሔር ህይወት እንደገና ሊመልሱ ይገባል። ስለዚህ ልጆችም ይህንን ሊያደርጉ ይችላሉ። ስለዚህ ወደ መሰረቱ መመለስ አለብን። የፍቅር እና የአምልኮ መሰዊያ ልንመለስ ይገባል እና ልባችን ከጌታ ከራቀ የእግዚአብሔር ቃል በኢሳይያስ ምዕራፍ 29 ቁጥር 13 ላይ ሲናገር በከንፈራቸው ያከብሩኛል፣ ልባቸው ግን ከኔ የራቀ ነው ይላል እግዚአብሔር ቃል ሲናገር። ህይወታችን ከጌታ ጋር ሳይሆን ነገር ግን ሁሉን ነገር ብንል መንፈሳዊ ነገር ብናውቅ ምንም አይጠቅምን። ልባችን ከጌታ ጋር ኢንተርሚንግልድ ሊሆን ሊጣበቅ ይገባል። ከጌታ ጋር ልንያያዝ ይገባል ማለት ነው። እንደዚህ ሲሆን የቤታችን ፍቅር እንደገና ይነሳል፣ ያብባል፣ ይታደሳል። በዚህ መካከል ደግሞ
ልጆች ፕራክቲስ ማድረግ አለባቸው። ከጌታ የእግዚአብሔርን ፍቅር መቀበል አለባቸው። ወላጆቻቸውን መውደድ አለባቸው። በኤፌሶ ምዕራፍ 4 ላይ የእግዚአብሔር ቃል ያዛል ወላጆች እንዲሁ ልጆቻቸውን የሚያስቆጡ፣ የሚያበሳጩ፣ የሚያናድዱ፣ የማይሆን ነገር ውስጥ እንዲገቡ የሆነ ልጆቻቸውን እንደዚህ የሚያደርጉ የሚያሰቃዩ መሆን የለባቸው። ወይም ደግሞ ልጆቻቸውን የሚያስቆጡ መሆን የለባቸው። ልጆቻቸውን በፍቅር ሊይዙ ይገባል። አንድ ወዳጄ እንዲህ እያለ ይለኝ ነበርና ዝቅ ብለው ከልጆቻቸው ጋር ተመሳስለው የነሱን ህይወት የነሱን ስሜት ሊያዳምጧቸው ይገባል። ፍላጎታቸውን አንዳንድ ጊዜ ዝቅ ብለው አብረዋቸው በመሆን አብረዋቸው በመጫወት ፍቅራቸውን ሊያሳያቸው ይገባል እና መልካም ፍቅር ለልጆቻቸው ሊያደርጉ ይገባል። ልጆችም እንደዚሁ ደግሞ ወላጆቻቸውን እንዲያከብሩ እግዚአብሔር ቃል ያዛቸዋል። ወላጆቻቸውን ልጆች ማክበር አለባቸው። ልጆች ወላጆቻቸውን ማክበር ብቻ ሳይሆን መታዘዝም አለባቸው። ምክንያቱም የቤተሰቡ ኦቶሪቲ ከወላጆቻቸው ስለሚጀምር ለወላጆቻቸው ራሳቸውን ማቅረብ፣ ማድመጥ፣ ማክበር ያስፈልጋቸዋል እና ባልና ሚስትም ደግሞ ባላቸው መካከላቸው ባለ መልካም ፍቅር፣ መልካም መከባበር እና መዋደድ ለልጆቻቸው መልካም ምሳሌ ሊያሳዩ ይገባል። ስለዚህ ይህንን ካልኩኝ ወደ መጀመሪያው የፍቅር ቤት ለመመለስ የማይፈልግ ቤተሰብ የለም። ስለዚህ ወደ መሰዊያችን፣ ወደ ጸሎት፣ ወደ አምልኮ፣ ወደ መልካም ልብ፣ ወደ ፍቅር ህይወት የሚመልሰን የእግዚአብሔርን መሰዊያ ስናድስ ስለሆነ ወደ መሰዊያው እንመለስ እላለሁ። የጸሎትን መሰዊያን ገንባ፣ የአምልኮን መሰዊያን ገንባ፣ የቃል እግዚአብሔር መሰዊያን እንገንባ። እንደዚህ ሲሆን ቤታችን በእግዚአብሔር ፍቅር ይቀጣጠላል። እንደገና የጠፋው የፍቅር ህይወት ይመለሳል። ፍቅር በወንድማማች መካከል እንደገና ማበብና እንደገናም ደግሞ መነቃቃት ይጀምራል። በትዳር ህይወታችን እንደዚሁ የእግዚአብሔር ፍቅር ማበብ ይጀምራል። አልፎም በትውልዳችን በሚመጡትም ትውልዶቻችን ውስጥ የሚቀጥልና ፍሎው የሚፈስ ይሆናል ማለት ነው። ይህንን ብዬ የዛሬ ፕሮግራም እዚህ ጋር ጨርሳለሁ። እግዚአብሔር ይባርካችሁ።